በኖህ መርከብ የምትመሰለዋ ቅድስት ቤተክርስቲያን ስንዱ ናት። በውስጧ የተጠለሉትን ከንፍር ውሃ፣ ከድቅድቅ ጨለማ፣ ከእሳት ሁሉ ጠብቃ አስተምራ አሰናድታ ሙሽራው ክርስቶስን የምትጠባበቅ ስንዱ እመቤት ናት። ይህቺ ታላቅ ቤተክርስቲያን አስተምህሮቶቿ ሁሉ መሠረታቸው ወንጌል ነው። መሠረታቸው መጽሐፍ ቅዱስ ነው። መሠረታቸው ክርስቶስ የሰበከውን ክርስቶስ ያስተማረውን ትምህርት ነው። ከቅድስት ቤተክርስቲያናችን የነገረ ማርያም አስተምሮ ውጭ የሆነ ማርያም ቤዛዊተ ዓለም አትባልም የሚል የስህተት ትምህርት በዕለተ ስቅለት በፍኖተ ጽድቅ የዩቲዩብ ቻናል ተላልፏል። በዚህም የቤተ ክርስቲያን ልጆች እጅግ አዝነዋል። ስለምን ፈተናው ከውስጥ ሆነ የሚል ጥያቄም እያነሱን ይገኛሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤዛነትን ለአምላካችን ለኢየሱስ ክርስቶስ ለድንግል ማርያምና ለሌሎች ቅዱሳን ሰጥታ ስትናገር ስታስተምር ተንትና አንድምታውን ተረድታና አስረድታ መሆኑ ግልጽ ሊሆን ይገባል። ታላቁ ሊቅ ቅዱስ ሄራቅሊስ በተረፈ ቄርሎስ ምዕራፍ 3:16 የጻፈውን በማንሳት መለወጥ የሌለባት ድንግልና ያላት ንባበ አእምሮ ያላት የዳግማዊ አዳም ክርስቶስ ወላጅ የምትሆን ሁለቱን አንድ ያደረገች ከፍዳ የዳንባት የድህነት ባለቤት የክርስቶስ እናት ቃል የተሞሸረባት የሐዲስ ኪዳን አዳራሽ ናት። በዚህም ቅድስት ቤተ ክርስቲያን ድንግል ማርያምን ቤዛ ስትል የኢየሱስ ክርስቶስን ቤዛነት ቀምታና እመቤታችንን ተገዳዳሪ አድርጋ አይደለም። እንዲህም አድርጋ አታውቅም። በመጽሐፍ ቅዱስ እንደተጻፈው ጌታችን ኢየሱስ ክርስቶስ እኔ የዓለም ብርሃን እንደሆንኩ ሐዋርያት እናንተም የዓለም ብርሃን ናችሁ ሲል መናገሩን ስለ እመቤታችን ቤዛነት ነው። በኦሪት ዘጸአት 7 ላይ እግዚአብሔር ሙሴን ለፈርዖን አምላክ አድርጌሃለሁ ብሏል። በመሆኑም የእግዚአብሔር አምላክነት ለሙሴ ተቀንሷል እንዴ? አምላካችን ኢየሱስ ክርስቶስ መሥዋዕት ሆኖ ደሙን አፍስሶ ሞቶና አዳም መቀበል የሚገባውን መከራ ተቀብሎ የዓለም ቤዛ እንደሆነን ሁሉ እመቤታችንም እርሱ የዓለም መድኃኒት ክርስቶስን በመጸነሷ በመውለዷ በማሳደጓ ለመስቀል ሞት በማብቃቷና በአማላጅነቷ ቤዛዊት ዓለም ትባላለች። የእሷ ቤዛነት የአምላክነት ቤዛነት አይደለም፣ ከክርስቶስም ጋር የሚተካከል አይደለም። በእሷ በኩል መጥቶ ዓለሙን ሁሉ አድኗልና ቤዛዊት ዓለም እንላታለን። ቤዛዊት ዓለም መባሏ አምላክ አያሰኛትም። ይልቁኑ ቤዛዊት ዓለም ስንላት የክርስቶስ እናት ስለመሆኗ በሷ በኩል የወጣው ብርሃን ዓለሙን ሁሉ ስለማዳኑ ነው። ቤዛዊት ዓለም ስንላት ክርስቶስን ከሷ ጋር ተገዳዳሪ ተወዳዳሪ እያደረግን አይደለም። ይህን አጋጣሚ ሰርግና ምላሽ አድርገው በመጠቀም ላይ የሚገኙ የማህበራዊ ሚዲያ ሰዎች ኦርቶዶክሳውያን ተከፈሉ፣ ኦርቶዶክሳውያን ተናጩ፣ ተጣሉ፣ ልክ ባለፈው ማህበሩ ሲከፈል አየው እንዳሉት አይነት ነገር አሁንም ማድረግ ጀምረዋል። እኛ ግን ክርስቶስን በአምላክነቱ እመቤታችን ቅድስት ድንግል ማርያምን በአማላጅነት ቤዛዊት ዓለም ብለን እናመሰግናታለን። ምስጋናችንም የጸጋ እንጂ የባህሪ አይደለም። ምስጋናና አምልኮ ግን የባህሪ አምላክ ለሆነው ለክርስቶስ ብቻ እንሰጣለን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወበመስቀሉ ክቡር አሜን።